بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله بتلانتنا ودرساتنا قواعد الأربعة أراتو مرهوج شيخ محمد بن عبد الوهاب كقرآن ياوت أجو يهونوت أراتو مرهوج شركن كبدعة شركن ቢድዓን ተውሂድን ሱና የሚለዩ ማለት ነው። በዋነኝነት እነዚህ አራቶቹ ሽርክና ተውሂድን የሚለዩ ማጣሪያዎች ናቸው ማለት ነው። የመጀመሪያውን አይተናል። እሱም ምንድነው? አላህን ሱብሓነሁ ወተዓላ ኻሊቅ ነው፣ ሙደብር ነው፣ ራዚቅ ነው ይሉ ነበር የመካ ሙሽሪኮች ነብዩ አለይሂ ሰላቱ ወሰላም የተዋጓቸው። ነገር ግን ይሄ እስልምና ውስጥ አላስገባቸው። ደማቸውና ገንዘባቸው የተከበረ እንዲሆን ሐላል እንዲሆን አልተደረገም ማለት ነው። ስለዚህ የመጀመሪያው ቃኢዳን አይተናል። ሁለተኛው ላይ አልቃኢደቱ الثانية ሁለተኛው አነሁም የቁሉን ይላሉ እነዛ የመካ ሙሽሪኮች አላህን በሩቡብያው ከማጽደቃቸው ጋር ለሚያመልኩት አማልክት ምክንያት ይሰጣሉ። የፈጠረን የረዘቀን የሚሰይስ ሁሉ ነገር የሚያስተናብረው አላህ ነው ካሉ በኋላ ታዲያ ለምንድን ነው እነዚህን ላት ሁበል መናት የምታመልኩ ሲባሉ ምን ይላሉ? ማ ደዓውናሁም አልተገዛናቸውም እኮ ይላሉ። እኛ መች አመለክናቸው መች ለመናቸው ይላሉ። ወተወጀህና ኢለይህም መቼስ ወደ እነሱ ፊታችንን አዞርን ኢላ ቢሆን እንጂ ሊጠለቢል ቁርባህ መቃረብን ፈልገን ነው እንጂ እኛ መች አመለክናቸው ይላል። ዛሬ ላይም ያሉት እንዲህ ነው የሚሉት፣ ተመሳሳይ ነገር ነው የሚሉት። እኛ መች አብዱል ቃድርን አመለክን፣ እኛ መች የቦረናውን የደብየውን ሻሃሊ ጎንደርን መች አመለክን፣ እኛ ቀብር መች አመለክን ይላሉ። ወደ አላህ ሱብሓነሁ ወተዓላ ለመቃረብ ነው። በጣም ምስኪኖች ነበሩ፣ ሰውን የሚያበሉ ነበሩ። እንስሳ እንኳን ሲያዩ የተራበች እንስሳ እንኳን ሲያዩ ያለቅሱ ነበር። አቢድ ነበሩ፣ የሚቀሩ የሚዘክሩ ነበሩ። ለዛ ነው ይላሉ። ወሸፋዓ ምልጃን ፈልገን ነው አላህ ዘንድ አማላጅ እንዲሆኑን እኛን ለአላህ ነግረው ስለኛ ደካማነት ነግረው እነሱ ጎበዝና ጠንካራ አቢድ ስለሆኑ የኛን ደካማ ለአላህ አቤቶታ ብለው እኛን ሊያማልዱ ነው ይላሉ። በደሊሉ القرባ ለቁርባ ወይንም ለመቃረብ ማስረጃው ምንድነው? እነዛ የመካ ሙሽሪኮች እነዛን የሚያመልኩ አካላቶችን ለመቃረብ ነው ላሉት ማስረጃው ቀውሉሁ ተዓላ ከፍ ያለው የሆነው የአላህ ንግግር ነው። ወለዚነ ተኸዙ ሚን ዱኒሂ ወለዚነ ተኸዙ እነዚያ የያዙ የሆኑ ሚን ዱኒሂ ከሱ ውጪ አውሊያአ ወዳጅን ወይም አማልክትን አምላክን ወዳጅን የያዙ ማ ናዕቡዱሁም አንገዛቸውም እኮ ይላሉ። ማ ናዕቡዱሁም እኛ እነሱን አንገዛም ኢላ ቢሆን እንጂ ሊዩቀርቡና እንዲያቃርቡን እኮ ነው ይላሉ። ኢለላሂ ወደ አላህ ዙልፋ ማቃረብን ያቃርቡናል ብለን ነው እንጂ መች አመለክናቸው ይላሉ። ማምለክ ማለት ምን ማለት ነው? እነሱን ወደ አላህ ያቃርቡናል ብሎ ማሰብ፣ የራሳቸውን ስራ ትተው ማለት ነው። ኢነላህ አላህ የሕኩሙ በይነሁም በመካከላቸው ይፈርዳል። ፊማ ሁም ፊሂ ሙኽተሊፉን በዛ ሲለያዩበት በነበረው ጉዳይ ላይ አላህ ይፈርዳል። ኢነላህ አላህ ላ የህዲ አይመራም መን ሁወ ካዚቡን ከፋር ውሸታምና ከሃዲ የሆነን አካል አላህ አይመራም። ካዚብና ከፋር ብሎ ገልጻቸዋል አላህ እነማንን?
ከአላህ ውጪ ያሉ አካላቶችን ወዳጅ አድርገው ይዘው ወዳጅ ማድረጋቸው ደግሞ አላህ ዘንድ እንዲያቃርቡን ነው ብለው ያሉ ሰዎች በኩፍር ነው የጠራቸው። አላህ ዘንድ የምንቃረብበት ተወሱል የራሱ መስፈርት አለው። በመልካም ስራዎቻችን አላህ ሱብሓነሁ ወተዓላን በመውደድ መልእክተኛውን በመውደዳችን አላህ ሷሊሖችን ወልዮችን በመውደዱ እንደዘረዘር ነው ማለት ነው። በዛ ነው መቃረብ የሚቻለው እንጂ በሰው ስራ መቃረብ የለም። እያመለኩ ግን ምክንያታቸው ምንድነው የሚሉት? አላህ ዘንድ ያቃርቡናል ብለን ነው አቢድ ስለሆኑ ይላሉ ማለት ነው። ወደሊሉ ሸፋዓ ለሚያመልኩት ነገር ደግሞ ሸፋዓ ይሆኑናል ለሚሉት ማስረጃው ምንድነው? ቀውሉሁ ተዓላ ወየዕቡዱነ ይገዛሉ ሚን ዱኒላህ ከአላህ ውጪ ያሉ አካላቶችን ይገዛሉ። ማላ የዱሩሁም ምንም የማይጎዳ የሆነ እነዚህ አሁን የሚለመኑት ቀብር ውስጥ ያሉት አካላቶች በአጠቃላይ ምንም አይጎዱም። አናመልካችሁም ቢባሉ ምንም ማድረግ አይችሉም። ወላ የንፈዑሁም የማይጠቅሙ ጥቅም አይሰጡም። ቢለመኑ ተለምነው ቢዋል ቢታደር ምንም ነገር ማድረግ አይችሉም። ለምን? የማስተናበሩ ጉዳይ መቻላቸውና ምን በጃቸዋል? ዝናብ በጃቸው ነው? ሪዝቅ በጃቸው ነው? የለም። ወየቁሉነ ይላሉ ሃኡላኢ እኒህ እኛ የምናመልካቸው እኮ ሹፈዓኡና ዒንደላህ አላህ ዘንድ አማላጆቻችን ናቸው ይላሉ። ለዚህ ነው የምንገዛው። ማን ነው ያላቸው አማላጅ መሆናቸው? ምልጃንስ ከማን ነው የምንጠይቀው? ከአላህ ነው አይደል? አላሁመ ሸፊዕሁ ፊየ ሙሐመድን በእኔ ላይ ሸፋዓ አድርገው ብለን አላህን እንለምናለን። እነሱ ግን ለሚያመልኩት ምክንያታቸው ምንድን ነው የሚሉት? ጌታችን አላህ ነው፣ ግን እነዚህ ሰዎች በጣም ሷሊሆች ደጋጎች ስለሆኑ መልካም ሰሪዎች ስለሆኑ አላህ ዘንድ ያቃርበናል ይላሉ። ወሸፋዓቱ ሸፋዓታን ሸፋዓ ሁለት አይነት ነው። ሸፋዓቱን መንፊያ ውድቅ የሆነች ሸፋዓ አለች። ውድቅ መሰረተ ቢስ የሆነች ሸፋዓ። ወሸፋዓቱን ሙስበተ እንደዚሁም የተረጋገጠች የሆነች ሸፋዓ አለች። ሁለት አይነት ሸፋዓ ነው ያለ። ፈሸፋዓቱል መንፊያ ይሄ ውድቅ የሆነው ሸፋዓ ማካነት የሆነች ናት። ቱጥለቡ የምትፈለግ ሚን ገይሪላህ ከአላህ ስብሓንሁ ወተዓላ ውጪ የምትፈለግ የሆነች ሸፋዓ ናት። ምን አይነት? ከአላህ ውጪ ስንል ለምሳሌ ነቢዩን አላህ ሆይ ነቢዩን በእኔ ላይ ሸፋዓ አድርጋቸው፣ አላህ ሆይ መላኢካዎችን በእኔ ላይ ሸፋዓ አድርጋቸው ከማለት ይልቅ ነቢዩን ቀጥታ ሸፋዓ ሁኑኝ ኹዝ ቢየዲ እንደዚህ ማለት፣ እነዚህ የሞቱ ሰዎችን ሸፋዓ ሁኑኝ እያሉ መጣራት። ቱጥለቡ ሚነላህ ቱጥለቡ ሚን ገይሪላህ ከአላህ ውጪ ሸፋዓን መጠየቅ፣ ነቢዩን ሸፋዓ ሁኑኝ እያሉ መጠየቅ፣ ሷሊሆችን እየጠሩ ሸፋዓ ሁኑኝ ማለት ይሄ ውድቅ የሆነ ነው። ሸፋዓ የሚጠየቀው ከማን ነው? ከአላህ ነው። አላህ ሆይ ነቢዩን በእኔ ዙሪያ ሸፋዓ አድርጋቸው፣ አላህ ሆይ መላኢካዎችን በእኔ ላይ ሸፋዓ አድርጋቸው ብለን አላህን ነው የምንለምነው። ቱጥለቡ ሚን ገይሪላህ ፊማ ላ የቅዲሩ ዐለይህ በማይችሉት በሆነ ጉዳይ ኢለላህ ከአላህ ውጪ ያንን ጉዳይ በማይችሉት በሆነ ጉዳይ ላይ ከአላህ ውጪ ያለውን አካል መጠየቅ ሸፋዓቱል መንፊያ ውድቅ የሆነ ሸፋዓ ነው። ወደሊሉ ቀውሉሁ ተዓላ
ለዚህም ማስረጃው የአላህ ሱብሓነሁ ወተዓላ ቃል ያ አዩሀ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አንፊቁ ስጡ ለግሱ አላህ ሱብሓነሁ ወተዓላ ከሰጣችሁ ሲሳይ ላይ ስጡ ሚማ ረዘቅናኩም ከሰጠናችሁ ከሰየስናችሁ ሲሳይ ላይ እናንተ ደግሞ ለሌላቸው ሰዎች ስጡ ለተቸገሩት ስጡ የታረዘውን አልብሱ የተራበውን አብሉ ሚን ቀብሊ አን የእትየ የውም ያ ቀን ከመምጣቱ በፊት ከሰጠናችሁ ሲሳይ ላይ ስጡ የውሙን ምን አይነት ቀን ነው ያ ላ በይዑን ግብይት የሌለበት መሸጥ የለ መግዛት የለ ስራ ሰርቶ አጅር ማግኘት የለ ግብይት የለም ወላ ኹለህ ወዳጅነትም የለም እዚህ ዱንያ ላይ ያለው ወዳጅነት የለም ሁሉም ነፍሴ ወላ ሸፋዓ ምልጃም የለም የማዕና አንዱ አንዱን ማገዝ አንዱ አንዱን እንዲህ አድርግልኝ ምናምን የለም ወልካፊሩን ከሃዲያን ሁሙ ዛሊሙን እሱ በደለኞች ናቸው ይላል አላህ ስለዚህ ይሄ ቀን ከምንድን ነው ማለ ሻሂዱ ወላ ሸፋዓ ይሄ ምን አይነት ሸፋዓው መንፍያ የሆነ እከሌ ሆይ እንዲህ አድርግልኝ እከሌ ሆይ በእኔ ጉዳይ ላይ ሸፋዓ ሆኑልኝ የለም ወሸፋዓቱል ሙስበተቱ የተረጋገጠችው የሆነችው ሸፋዓ ደግሞ ሂየለቲ ያቺ ናት ቱጥለቡ ሚነላህ ከአላህ የምትፈለግ ናት ከአላህ የምትጠየቅ ናት አላሁመ ሸፊዕሁ ሙሐመደን ፊየ አላሁመ ሸፊዕሁ ልመላኢካ መላኢካዎችን በእኔ ላይ ሸፋዓ አድርግልኝ አላህ ሆይ ነቢዩን በእኔ ላይ ሸፋዓ አድርግልኝ እያል ከአላህ የምንጠይቀው ወሻፊዑ ማላጁ ደግሞ ሙከረሙን ቢሸፋዓ በሸፋዓ በምልጃ የተከበረና የተመረጠ አላህ የመረጠው የሆነ ማን ሻፊዑ ማለት ዝም ብሎ ማንኛውም ሰው ሸፋዓ ይሆን ወልመሽፉዕ የሚሸፈዐው ደግሞ የሚማለድለት ደግሞ መን ረዲየላህ አላህ የወደደው ነው ቀውሉሁ ወዐመሉሁ ንግግሩም ስራውም አላህ የወደደው ነው ባዕደል ኢዝኒ ከተፈቀደ በኋላ ማለት ነው ያ ማለት ሰውየው ሙወሒድ መሆን አለበት የነቢዩን ሸፋዓ ለማግኘት ነቢዩ ዓለይሂ ሰላቱ ወሰላም እንዴት ነው የእርሱን ሸፋዓ ማግኘት የሚችለው ሲሉ ላኢላሃ ኢለላህ ላኢላሃ ኢለላህን በእውነት ያለ ሰው የነቢዩን ዓለይሂ ሰላቱ ወሰላም ሸፋዓን ያገኛል ስለዚህ ለሸፋዓ ራሱ ምልጃ ለማግኘት ሙወሒድ መሆን የተውሒድ ባለቤት መሆን ግድ ነው አህሉ ሽርክ ሸፋዓ አያገኙም ማለት ነው ከማ ቃለ ተዓላ አላህ ስብሓነሁ ወተዓላ እንደተናገረው መን ዘለዚ ማን ነው ያ መን ዘለዚ ማን ነው የሽፈዑ የሚሸፍዕ የሚማልድ ዒንደሁ እሱ ዘንድ ኢላ ቢኢዝኒሂ በእሱ ፍቃድ እንጂ ማን ነው የሚማልደው ይላል ቢኢዝኒሂ ነው አላህ ፈቅዶ ነው ነቢዩን ዓለይሂ ሰላቱ ወሰላም ተነስ ጠይቅ ትሰጣለህ ተብለው አላህ ሲፈቅድ ነው አላህ ከፈቀደ በኋላ ነው ሸፋዓሁ ማለት አልቃኢደቱ ሳኒያ ሁለተኛው ሸፋዓ የተወሰነኛና ሶስተኛው አልቃኢደቱ ሳሊሳ ሶስተኛዋ አነ ነቢይ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ظهر على أناس ተልከዋል በሰዎች ላይ ሙተፈሪቂነ ፊ ዒባዳቲሂም በአምልኳቸው ላይ የተለያዩ በሆኑ አካላቶች ላይ ነብዩ ተልከዋል ሚንሁም መን ያዕቡዱ ልመላኢካ
መላኢካን የሚያመልክ ነበር። ወሚንሁም መን ያዕቡዱ ልአንቢያ ነቢያቶችን የሚያመልክ ነበር። ወሷሊሒን ደጋጎችን የሚያመልክ ነበር። ወሚንሁም መን ያዕቡዱ ልአሽጃር ዛፎችን የሚያመልክ ነበር። ወልአሕጃር ድንጋይን የሚያመልክ ነበር። ወሚንሁም መን ያዕቡዱ ሸምስ ወልቀመር ፀሐይና ጨረቃንም የሚያመልክ ነበር። ወቃተለሁም ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ተጋድሏቸዋል። ወለም ዩፈሪቅ በይነሁም በእነሱ መካከል ምንም አልለዩም፣ ያው ናቸው። ይህ ሁሉ ሷሊህ ያመለከም ጨረቃም የሚያመልከውም ያው። ወለም ዩፈሪቅ በይነሁም በእነሱ መካከል ምንም አልተለየም ነበር። ይሄ ጥሩ ነው አልተባለም። ጨረቃን የሚያመልከው ፀሐይን ከሚያመልከው አይሻል። ሷሊሆችን የሚያመልከው ጨረቃን ከሚያመልከው አይሻል። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው የአላህ ስብሓንሁ ወተዓላ ንግግር ነው። ወቃቲሉሁም ተጋደላቸው ሐታ ላ ተኩኑ ፊትና ፊትና እስከማይሆኑ ድረስ ወየኩኑ ዲን እስኪሆን ድረስ ኩሉሁ ሊላህ ሙሉ ለሙሉ ዲን የአላህ ስብሓንሁ ወተዓላ እስኪሆን ድረስ ተጋደላቸው ተብለዋል። ይህ ሁሉ ፀሐይንም ጨረቃውንም ሷሊሆችንም የሚያመልክ የሆነ ማለት ነው። ወደሊሉ ሸምስ ወልቀመር ለፀሐይና ለጨረቃው ደግሞ ማስረጃው ቀውሉሁ ተዓላ ከፍ ያለው የሆነው የአላህ ንግግር ነው። ወሚን አያቲሂ ከተአምራቶቹ ነው። አለይሉ ወነሃር ሌሊትና ቀን፣ ወሸምሱ ወልቀመር ፀሐይና ጨረቃ፣ ላ ተስጁዱ ሊሸምሲ ወላ ሊልቀመር ለፀሐይም ለጨረቃም አትስገዱ፣ ወስጁዱ ሊላህ ለአላህ ብቻ ስጁድ አድርጉ፣ አለዚ ኸለቀሁነ ያ የፈጠራችሁ የሆነ ኢንኩንቱም እያሁ ተዕቡዱን እናንተ የምታመልኩት እንደሆነ ማለት ነው። ስለዚህ አላህ ስብሓንሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም እንደዚህ የተለያየ ነገር በሚያመልኩ መሀል ነው የተላኩት። ነገር ግን ወለም ዩፈሪቅ በይነሁም ምንም ልዩነት የላቸውም። ነቢይ የሚያመልክና ጨረቃ የሚያመልክ ሰው አንድ ነው፣ ሙሽሪክ ነው። እነዚህን ሰዎች መጋደልን አላህ ፈቅዶላቸዋል ማለት ነው። እና ለዛሬ እንዳይረዝም እዚህ ጋር የምናበቃ ይሆናል። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።